በከባድ የሴት ልጅ ድብደባ የተከሰሰው ድምጻዊ በ300 ብር በነፃ መለቀቁ ከፍተኛ ቁጣ ቀስቅሷል። በፋና ላምሮት የድምጻዊያን ተስጦ ውድድር አሸናፊ መሆን የሚታወቀው ድምጻዊ አህመድ ሁሴን ወይም ማንጁስ በአካላዊ ጥቃትና ድብደባ ወንጀል ተጠርጥሮ መጋቢት 22 ቀን 2018 ዓ.ም ነበር ወደ ፍርድ ቤት የቀረበው። ነገር ግን ውሳኔ የተላለፈው በትላንትናው ዕለት ሚያዝያ 20 ነው። አቃቤ ሕግ ለችሎቱ ባቀረበው የክስ መዝገብ ከቀኑ 12 ሰዓት ከ10 የካቲት 12 በቂርቆስ ክፍለ ከተማ ወረዳ 2 ልዩ ስሙ ስታር ሆቴል የሚባል አካባቢ አንዲትን ሴት በቀኝ እጁ በቦክስ በመምታት በሰውነቷ ላይና በጤናዋ ላይ ከፍተኛ ድብደባ አድርሷል ተብሏል። ከቦክሱም በተጨማሪ በአካሏ ላይ ተጨማሪ ድብደባዎች እንደፈጸመም ተገልጿል። ፍርድ ቤት አቃቤ ሕግ ያቀረበው ክስ ይሄ ነበር። ታዲያ ክሱን ሲመለከት የነበረው ፍርድ ቤት በትናንትናው ዕለት ሚያዝያ 20 2018 በዋለ ችሎት በ300 ብር ፍርድ በነፃ እንዲሰናበት ማድረጉ ተሰምቷል። ከሴቶች ጥቃት ጋር በተያያዘ ተቃውሟቸውን የሚያሰሙ በርካቶች ውሳኔው እጅግ አሳዛኝ ነው እያሉ ይገኛሉ። በጉዳዩ ላይ ያሉትን ሀሳብ አስተያየት ኮሜንት መስጫው ላይ ያስቀምጡ። ለፈጣን ወቅታዊ አዳዲስ መረጃዎች የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ።